ልንገራችሁማ ላይክ ኤርፖርት ውስጥ ስንገባ ማለት ነው ቶሎ በቃ ቼኪናችን ምናምን ጨረስና ቁጭ አለን። ከዛ ፒዛ ፈለጉና ፒዛ ገዛውላቸው። ከዛ ቁጭ ብለን መብላት ጀመርን ማለት ነው። ፒዛ አይደለም የበላው። ከዛ ፖርክ አለው ፒዛው ሲያዩት ማለት ነው ጋርቤጅ ውስጥ አሉት ሁለቱም። ወዲያው ፕሌኑ መጣ ገባን ማለት ነው። ከዛ ፕሌን ውስጥ ምግብ አይሰጥም ተከፍሎ ነው የሚበላው ማለት ነው። ላይክ ግዢልኝ ሲለኝ አልገዛም እዚህ ውስጥ የራሱ ጉዳይ ይራብ ጋርቤጅ ውስጥ ላይ ለምኩን አልኩት ማለት ነው። ከዛ ሆስተሱ ሲያልፍ ማለት ነው ኤክስኪውዝ ሚ ኢዝ ዜር ኤኒቲንግ ፍሪ አለው ማለት ነው። ከዛ ኖ አለው። ኖ አባባሉ ራሱ ምግቡን እንዲጠላው ነው ያደረገውና እዩዬ ኖ ተባለች ማለት ነው። እና አሁን ርቦታል። እኔም አልገዛም እዚህ ውስጥ Excuse me, is there anything free? ከዛ ይኸው ባለው ሳንቲም ማለት ነው የሆነሽ ቅናሽ ነገር እየፈለገ ነው ገዝቶ ሊበላ። ስንት ሳንቲም አለው ቼክ እያደረገ ነው።